ሰላም ለእናንተ ይሁን ቤተሰብ፣ እንዴት ናችሁ? ሰላም ናችሁ? አሰላም አለይኩም ሀቢባቲ። ዛሬ እንግዲህ የወላችሁ ጾም ከገባ በኋላ ዛሬ ተከስቻለሁ። የዶሮ ወይም ደግሞ አጥንት የሌለው ሰድር የሚሉትን ጥብስ አብረን እንሰራለን ማለት ነው። ቅድሚያ ግን እዚህ ጋር አጣጥቤው ብሎም ይዘፍዝፊው፣ አሁን ደግሞ ከትፌ ዳግም ከቅመም ጋር ላዘጋጀው ስለሆነ ይሁላችሁ እንደዚህ በሚመለከተው ወይም ደግሞ በምታዩት መልኩ አዘገጃጅቻለሁ። ነጭ ሽንኩርት ነው በማንኪያ ያደረኩት። ነጭ ሽንኩርት፣ ዝንጅብልና ኩዝበራ ወይም ደግሞ እኛ ሀገር ድንብላን ማለት ነው። አንድ ላይ ፈጭቼዋለሁ። ይኸው እንደምታዩት ነው ይሄ። ከዛ ከታትፌ ምናምን ከቆየ በኋላ አንድ 20 ደቂቃ ነው ያቆየሁት። አያችሁ ቀይ የሆነበት ምክንያት ስጋው ዶሮ ማለት ነው። አንድ ማንኪያ እንትን ተጠቀምኩኝ። ቆይ አሳያችኋለሁ በኋላ ላይ። አሁን መጥበሻዬን ጥጃለሁ ለመጥበስ ማለት ነው። ዘይቱን እጠቀማለሁ። አሊያም ቅቤ አሊያም ዘይት ቤታችሁ ያፈራው መጠቀም ትችላላችሁ፣ ሰዎቻችሁ እንደሚወዱት ማለት ነው። ይሄው አሁን መጥበሻችን ግሏል ማለት ነው። ጋል ካለ በኋላ እንደዚህ በምታዩት መልኩ አያችሁ፣ ቅድም ያዘጋጀነው ዶሮአችን ቅመም የሚያደረግ ነው ማለት ነው። ቆራርጠን ይሄን አንድ ማንኪያን የጨመርኩት ይሻል አሳየዋችሁም ነበር። ለዛ ትንሽ ቀላ ያለው ከለሩ ማለት ነው። ከዛ የጋለው ዘይት ላይ እንደዚህ ጨምረን እንጠብሰዋለን። በነገራችን ላይ ውዶቼ አዲስ ጀማሪዎች ከሆናችሁ ማዳሞቻችሁ እንደዚህ ቀለል ያለ ነገር ሰርታችሁ ታበሏቸው በጣም አሪፍ ነው ለእናንተም። ምክንያቱም ጽዳት የምትሰሩ ልጆች ማለት ነው፣ ሽንኩርት የምትከትፉት ዶሮ የምታጡት እናንተው ናችሁ። እነሱ ገብቶ ክልስ ብቻ ነው። ከዚህ ሁሉ በአንድ ቁርጡ እራሳችሁ እቃ የሚያስፈልጋችሁ የተጠቀማችሁ ብትገቡበት ባይኔ። እኔ ለማንኛውም እንደ ምርጫችሁ እና እንደምታዩት በዚህ መልኩ ከዘይቱ ጋር ተክተክ እያለ እየተጠበሰ ነው። ያው እንግዲህ እኔ ከዚህ በፊት ነግሬያቸዋለሁ፣ ምግብ ስሰራ ምን ጊዜም አልቀምስም። ግን ጾም ሲሆን በቃ መቅመስ ነው ስራዬን። ሰሞኑን እንደዛ ነው የተቸገርኩት። በጸሎታችሁ አስቡን እንግዲህ ሌላ ምን ይባላል? የእውነት አሁን ጥብስ ብሏል። ሽንኩርታችንን ከላይ እንጨምራለን። ያው እንደ ነገሩ እንደ ሀገራችን በጣም ይሄ ቀላል አሰራር ነው፣ ግን እንደ አሰራሩ አይደለም። በጣም ጣፋጭና ምርጥ የሆነ ነገር ነው፣ ብዙ ጊዜ ስለምሰራው ማለት ነው። እና እራት ላይ ቀለል ያለ አሰራር ነው። አስቀድማችሁ ደግሞ ሰዓት ካላችሁ ዶሮን አወጣችሁ ከታትፋችሁ ከቅመም ጋር ቅመም ማርቅታችሁ ለ2 ሰዓት ምናምን ፍሪጅ ብታረጉ ደግሞ እየበለጠ። እኔ ቢዚ ስለነበር 20 ደቂቃ ብቻ ነው ከቅመም ጋር ያቆየሁት። ቲማቲሙ ጨመርኩበት ምክንያት ትንሽ እንደ ሀገራችን መረቅ እንዲሆን ነው። እዚህ ጋር ደግሞ የኦርጋን እቃ ውስጥ የጨመርኩት የተፈጨ የስጋ መጥበሻ ነው። እሺ ትንሽ ነሳነስኩኝ። ከዛ በኋላ አያችሁት አሁን ጥብስ ብሏል። አያችሁ እንዴት እንደሆነ የሸክላ ጥብስ በሉት በቃ። የእውነቴን ነው የምላችሁ። እንደዚህ ገልበጥ ካረግነው በኋላ ይሄው ይሄ ደግሞ እኔ የማይጠቅመኝ የማልጠግበው ባግዱኔስ እዚህ ጋር ቤጣዩን የሚሉትን እየሰራው ነው። እዚህ ጋርም ትንሽዬ ልጆች ፈልገው ለእነሱ ፍራት እየሰራው ነው ጎን ለጎን። ከዛ ይሄ መጨረሻ ላይ ነው የምንጨምረው። ይሄ ከለር ቃሪያዎቹ ማለት ነው። ስፓይሲ ስለማይጠቀሙ ይሄ የማያቃጥለው ነው የምጠቀመው። ከዚህ በኋላ ትንሽ ነው ገልበጥ የምናደርገው፣ ብዙ መብሰል የለበትም። ቃሪያው ለሰላጣም ስለሚጠቀሙት ማለት ነው። በዚህ መልኩ እንደዚህ ገልበጥ እያደረግን እንሰራለን፣ እናዘጋጃለን። በነገራችን ላይ ውዶቼ የአረብ ሀገር ምግብ በጣም እጅግ በጣም ቀላል ነው። እናንተ ደስ እያላችሁ በፍቅር ከሰራችሁ በጣም ነው የሚጣፍጥላችሁ። ሙያ ማለት እኛ ሀገር ነው። ሽንኩርቱ ቀኑን ሙሉ የሚቁላላ ዶሮ ሲሰራ። ስለዚህ በርቱ የማዳም ቀሞች እየሰራችሁ በተገኘው አጋጣሚ ራሳችሁን አሳድጉ፣ ብሉ። ከጎን ደግሞ ለራሳችሁ የምትፈልጉት ጾመኛ ከሆናችሁ ደግሞ እንደ ሾርባ ነው የሚሰሩ ነገሮች አሉ። እኔ ኦልሬዲ ሰርቻለሁ ለማሳየት ጊዜ